ጤና ይስጥልን የተወደዳችሁ አንድ አፍታ ቤተሰቦች እንደምን አላችሁ? የአንድ አፍታ ልዩ ጥንቅር ተጀምሯል። ታህሳስ 21 2013 ዓ.ም የአንድ አፍታ ልዩ ጥንቅር በኦቦ ለማ መገርሳ ወቅታዊ ውዝግብ ላይ ያተኩራል። የቀድሞው የኦሮሚያ ክልል ርዕሰ መስተዳድር ኦቦ ለማ መገርሳ በማህበራዊ መገናኛ ብዙሃን እየተሰራጨባቸው ስላለው አወዛጋቢ ምስላቸው ዝምታቸውን ሰብረዋል። ኦቦ ለማ መገርሳ በትዊተር ገጻቸው ላይ ባሰፈሩት መልእክት በማህበራዊ መገናኛ ብዙሃን የተሰራጨውና በርካቶችን ያወዛገበውን ፎቶግራፍ አስመልክተው የተናገሩት ጉዳይ የዚህ ጥንቅራችን ዋነኛ ማጠንጠኛ ነው። እንድታደምጡን በአክብሮት ጋበዝን። ሰናይ ጊዜ በያላችሁበት። በትዊተር ገጽ ላይ የተሰፈረው የኦቦ ለማ መገርሳ መልእክት እንደሚለው ከሆነ ከሰሞኑ የተነሳባቸውን ውዥንብርና የተሰራጨባቸውን አወዛጋቢ ፎቶግራፍ የሚያስተባብል ነው። ከነበራቸው ከፍተኛ የመንግስት ስልጣንና የፓርቲ መሪነት ከተሰናበቱ በኋላ ውዝግብ የማያጣቸው የቀድሞ የኦሮሚያ ክልል ፕሬዝዳንትና የመከላከያ ሚኒስትር ኦቦ ለማ መገርሳ ትላንት ጺማቸው የተንዠረገገ ፎቶግራፍ በማህበራዊ መገናኛ ብዙሃን መሰራጨቱ በዚሁ በማህበራዊ መገናኛ ብዙሃን ትስስር ገጾች ላይ የውዥንብርና የአሉባልታ በር ከፍቶ ነበር። ኦቦ ለማ ጺማቸውን አሳድገው ሱት ፎቶግራፍ የመወያ ርዕሰ ነጥብ መሆን የቻለው የሪዛቸው ማደግ ብቻ አልነበረም። ይልቁንስ ከገጽታቸው መደበትና ከጺማቸው መንጀርገግ ጀርባ ያለው መስቀልቅል መልእክት እንጂ። ኦቦ ለማ መገርሳ ባለፉት 7 እና 8 ዓመታት ስማቸው ከሚጠራው የኢትዮጵያ ዕውቅ ፖለቲከኞችና የመንግስት ባለስልጣናት መካከል አንዱ ነበሩ። ከስልጣናቸው ጋር አብሮ የሚጠቀሰው ደግሞ የፕሮቶኮላቸው ጉዳይ ነው። የለውጥ መሪ የነበሩት ፖለቲከኛው ቀደም ሲል በመከላከያ ሰራዊት ውስጥ እንደዚሁም በደህንነት መስሪያ ቤት ውስጥ ያደጉ የኢንተለጀንስ ሰው ከመሆናቸው ባሻገር በፈረንጆቹ አጠራር ፐብሊክ ኦፊሻል ወይንም ከፍተኛ ባለስልጣን የሚጠበቅበትን ግብረ ገብነት ወይንም ፕሮቶኮል ማሟላትም ይጠበቅባቸው ነበር። ህዝብ ፊት የሚቀርበው ህዝብንም ወክለው የዓለም አቀፍ ዲፕሎማቶችና መሪዎች ጋር የሚገናኙ እንደራሴም ጭምር ናቸውና ከአለባበስ እስከ ጺምና ጸጉር ስነ ስርዓቶች ድረስ የሚደርሱ ስነ ምግባሮችን ማሟላት ግድላቸው ነበር። የሚታወቁትም በዚሁ ስነ ስርዓታቸው ነው። ነገር ግን ከማለኛው የፖለቲካ አውድ ገለል ያሉት ወይንም በሳቸው እምነት የተገለሉት ኦቦ ለማ መገርሳ ትላንት ጺማቸው የጎፈረ በቤት ውስጥ ስራዎች የተወጠረ ገጽታ ያለው ፎቶግራፍ ሲሰራጭ የተሰጠው ትርጉም ወትሮ ከሚታወቁበት ወደፊትም ከሚጠበቁበት አውድ የተለየ ነበር። የኦቦ ለማን ጺም ማሳደግ የተመለከቱት ሰዎች አቶ ለማ መገርሳ ቤት መዋል እንዳበዙ ከመደበኛ የመስሪያ ቤት ስራ እንደተገለለው ከአደባባይም እንደራቁና ባጭሩ ለጊዜው ስራ አጥ እንደሆኑ የሚገልጹ መላምቶች ነበር የተሰጡት። በነገራችን ላይ ኦቦ ለማ መገርሳ ከአንድ ወር በፊት በሀገረ ኔዘርላንድስ ከሚገኝ አንድ ዩኒቨርሲቲ የዶክትሬት ዲግሪያቸውን በይፋ ተቀብለው ዶክተር መባል እንደጀመሩ ይታወቃል። የመከላከያ ሚኒስትር እያሉ ጀምረው ሲከታተሉት የነበረውን 3ኛ ዲግሪያቸውን አምስተርዳም ከተማ ከሚገኝ ዩኒቨርሲቲ የተቀበሉት ዶክተር ለማ መገርሳ በወቅቱ ወደ ከፍተኛ መንግስት ስልጣን ወይንም ወደ ብልጽግና ፓርቲ በድጋሚ ተመልሰው እንደሚቀላቀሉም ሲነገር ነበር። በተለይም የእሳቸው እንደሆነ በሚገለጸው የትዊተር ገጽ ላይ የዶክትሬት ዲግሪያቸውን እንዳገኙ በመግለጽ ህዝባቸውን እስከ መጨረሻው ድረስ በትጋት ለማገልገል እስከ መቃብርም ድረስ እንደሚታገሉ አስታውቀው ነበር። ይህ የትዊተር መልእክታቸው ደግሞ ኦቦ ለማ ወደ ስልጣን ሊመለሱ እንደሚችሉ በር የከፈተ መላምትም ነበር። አንዳንዶችም የተማሩበትን የሰላምና ደህንነት የትምህርት ዘርፍ ያገለገሉበትን የጸጥታ ልምድ ከግምት ውስጥ በማስገባት የሰላም ሚኒስትሯን ወይዘሮ ሙፈሪያት ካሚልን ሊተኩ ይችላሉ የሚልና እስካሁንም ድረስ መረጋገጥ ያልቻለ አፈትላኪ መረጃዎችን ሲያሰራጩ ነበር። ነገር ግን በእነዚያ ያልተረጋገጡ ጭምጭምታዎች መካከል የቀድሞ ከፍተኛ ባለስልጣን ጺማቸውን ያሳደጉበት ፎቶግራፍ በማህበራዊ መገናኛ ብዙሃን ተሰራጭተዋል። ከዚህ ፎቶግራፍ መሰራጨት በኋላም ነው ኦቦ ለማ ከስራ ውጭ ሆነውና ቤት መዋል ማብዛታቸው ከነ ጺማቸው ፎቶግራፍ ተነስተው ወደ ማህበራዊ ሚዲያ እንዲቀላቀሉ ምክንያት ሆኗቸዋል ለመባልም የበቃው። ነገር ግን ኦቦ ለማ ጉዳዩን በተመሳሳይ በትዊተር ገጻቸው አስተባብለዋል። በኦሮምኛ ቋንቋ በጻፉት የትዊተር መልእክታቸው በማህበራዊ መገናኛ ብዙሃን በዚህ ወቅት የተነሳሁት ፎቶግራፍ እንደሆነ አስመስለው እያሰራጩብኝ የሚገኘው ሐሰተኛ ምስል በዚህ ወቅት የተነሳሁትና ወደ ማህበራዊ መገናኛ ብዙሃን ያሰራጨሁት ፎቶግራፍ አይደለም ይላል። በማከልም ይህንን ምስል በእጅ ስልኬ ላይ ያስቀረውት ከወራት በፊት የዶክትሬት ዲግሪን እየተማርኩ ወይንም እየተከታተልኩበት በነበረበት ወቅት እንጂ አሁን የተነሳ ፎቶግራፍ አይደለም፣ አሁን ያለሁበትን ሁኔታም የሚገልጽ አይደለም ይላል የኦቦ ለማ መገርሳ የትዊተር ማስተባበያ መልእክት። ከቀድሞ መከላከያ ሚኒስትር የአቶ ለማ መገርሳ ትዊተር ገጽ አሁንም የመከላከያ ሚኒስትር እንደሆነ የሚገልጽ መሆኑን ተከትለው በርካቶች የለውጡን መሪ ወደ ዳግም የመንግስት ስልጣን እንደሚመለሱ ይጠብቋቸዋል።
በጸጥታና ዓለም አቀፍ ስነ አመራር ዘርፍ 3 ዲግሪዎች የሰሩት አቶ ለማ ወደፊት የሚኖራቸው ፖለቲካዊ ተሳትፎ አወዛጋቢ ቢሆንም አሁን ባለው ሁኔታ ግን ወደ ኦሮሞ ፌዴራሊስት ኮንግረስ ወይንም ኦፌኮና ወደ ኦሮሞ ነጻነት ግንባር ወይንም ኦነግ ተቀላቅለው የተቃውሞ ፖለቲካ ጎራውን ይጋራሉ ተብሎ የሚጠበቅበት እድል ጠባብ ነው። ምንም እንኳን ውስብስብ በሆነው የኢትዮጵያ ፖለቲካ ቁማር ተበልተው እንደቀሩ በነ ፕሮፌሰር መረራ ጉዲና ሳይቀር የተገለጸላቸው አቶ ለማ መገርሳ ከዚህ ይልቅ ከፓርቲው አፈንግጠው በመውጣት ከተጎዱ ኢህአዴጎች ወይንም የህወሓት መሪዎች በመማር በእርቅና በሽምግልና ቀድሞ ወደ ተቃወሙትና ጥለውት ወደ ወጡት የብልጽግና ፓርቲ ሊመለሱ እንደሚችሉ የበርካቶች እምነት ነው። በተለይም ኦቦ ለማ መገርሳንና የዶክተር አብይ አህመድን ጥምር የለውጥ መሪነት የሚናፍቁና የሚደግፉ ኢትዮጵያውያን ጓዳቸው ጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ባንድ ወቅት ከጅምሩ በውስጡ በተፈረከረከበት ጊዜ ህወሓት በመላ ሀገሪቱ ግጭት ጠንስሰው ንጹሃን የሚገደሉበት ሰዓት የነበረ በመሆኑ የአካሄዳችን ይቅርብን ህወሓቶች የሚሉንን እንስማ ብልጽግና የሚባለውን ፓርቲ እናስቀርና በብሔር ላይ የተመሰረተውን ኢህአዴግ እናስቀጥል የሚሉ ባለስልጣናት ነበሩ በሚል በባለፈው የፓርላማ ንግግራቸው ወረፍ አድርገዋቸው አልፎ ነበር። ያሙኔህ የዶክትሬት ዲግሪያቸውን ከሀገረ ኔዘርላንድስ ዩኒቨርሲቲ የተቀበሉትና ህዝብን ለማገልገል እስከ መቃብር ድረስ እፋለማለሁ በሚል ቃል የገቡት ኦቦ ለማ መገርሳ በቅርቡ በአንድ ከፍተኛ የፖለቲካ ትግል ይጠበቃሉ። ጺማቸውን አጎፍረው የተነሱትን ምስል የተመለከቱ ወገኖች ከህዝባዊ ትግል አግልለው የቤት ሰው ሆነው ቀሩ እንዴ ከሚለው ስጋታቸው በዘለለ ምናልባትም የ2013 ዓ.ም የኢትዮጵያ ሀገር አቀፍ ምርጫ ከመካሄዱ ቀደም ብለው በአንዱ የፖለቲካ ትግል ዘርፍ እንደሚጠበቁ የበርካቶች እምነት ነው። በኦቦ ለማ መገርሳ ላይ ካስደመጥናቸው አጠር ካለ ጥንቅር ወጣ ስንል የነ ጀዋር መሐመድን ጉዳይ እንመልከት። ለአቶ ጀዋር መሐመድ 4 የሲም ካርዶችን ሊያቀብል ሲል ተይዟል የተባለው ተጠርጣሪ ዛሬ ፍርድ ቤት ቀርበዋል። እንደ ፋና ብሮድካስቲንግ ኮርፖሬት የፍርድ ቤት ወይንም የችሎት ውሎ ዘገባ ከሆነ ተጠርጣሪው ግለሰብ ሐምዛ ጀማል መሐመድ ይባላል። የፌዴራል ፖሊስ ኮሚሽን የወንጀል ምርመራ ዘርፍ ተጠርጣሪው ታህሳስ 9 ቀን 2013 ዓ.ም አንደኛው ሲም ካርድ በኦኤምኤን ወይንም በኦሮሚያ ሚዲያ ኔትወርክ ድርጅት ስም መውጣቱን ጠቅሰው 3ቱ ሲም ካርዶች ደግሞ በግለሰብ ስም የወጡ መሆናቸውን ከኢትዮ ቴሌኮም መጣራቱን ገልጸዋል። ግለሰቡ እነዚህን ሲም ካርዶች በመያዝ ቃሊቲ ማረሚያ ቤት በመሄድ ጀዋር መሐመድን ልጠይቅ ነው በሚል ገብቶ ሲም ካርዶችን ለጀዋር መሐመድ ሊያቀብል ሲል መያዙንም አብራርተዋል። ተጠርጣሪው የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርቦ ጉዳዩ እየታየ ስለመሆኑ የፋና ብሮድካስቲንግ ኮርፖሬት የችሎት ውሎ ዘገባ ያሳያል። ከዚህ ባለፈም የማዕከላዊ ስታቲስቲክስ ኤጀንሲ ሀገር አቀፍ የህዝብና ቤቶች ቆጠራ ለመካሄዱ እቅዳችንን እንዳናሳካ አድርጎናል ብለዋል። ኤጀንሲው ያለፉትን 5 ዓመታት እቅድ አፈጻጸሙንና የቀጣይ 5 ዓመታት እቅዶች ዙሪያ ከባለድርሻ አካላት ጋር ምክክር እያካሄደ ነው። በምክክር መድረኩ ባለፉት ዓመታት መረጃዎችን በተደራጀ መልኩ በማቅረብ ረገድ ኢትዮጵያ በዓለም አቀፍ ደረጃ የምትመዘንባቸውን መረጃዎች ከማዘጋጀትና ከመተንተን አንጻር የተሻለ ስራ ሰርተናል ብለዋል። ማዕከላዊ ስታቲስቲክስ ኤጀንሲ ከዚህ ባለፈ መረጃን በመተንተን ተደራሽ የማድረግ ስራ የተሻለ አፈጻጸም ተገኝቶበታል ሲልም አክለዋል። በአንጻሩ ጠንካራ የስታቲስቲክስ ህግ ማዘጋጀት ታቅዶ መስራት እንዳልቻለም የኢትዮጵያን የስታቲስቲክስ ስራ ከመስራት አንጻር ውስንነቶች እንደነበረው ኤጀንሲው ገልጸዋል። ለዚህ ደግሞ የህዝብና ቤቶች ቆጠራ አለመካሄዱንና የኮሮና ቫይረስ ወረርሽኝ መቀስቀስ ትልቅ ችግር እንደሆነበት ነው ኤጀንሲው ያስታወቀው። እንደሚታወቀው ከሆነ በጉጉት የሚጠበቀው የኢትዮጵያ ህዝብና ቤቶች ቆጠራ ለ2 ጊዜ ያክል ሳይካሄድ መቆየቱ የሚታወስ ነው። የተወደዳችሁ የአንድ አፍታ ቤተሰቦች ዕለታዊ ጥንቅራችን የሰማችሁትን ይመስላል። ስላደመጣችሁን አመሰግንን። ሰናይ ጊዜ በያላችሁበት